ሰላም ክርስቶስ ከኔም ከናንተ ጋር ይሁን። የተወደዳችሁና የተከበራችሁ የቤተ ጽጌ ሚዲያ ቻናል ቤተሰቦች እንዴት አላችሁ? እንዴት ከረማችሁ? እንኳን ለእመቤታችን ለቅድስት ድንግል ማርያም ልደት በሰላም አደረሳችሁ። ዛሬ ግንቦት 1 ነው። ዓለም በጨለማ ተውጣ የሰው ልጆች በሲኦል ጥላ ስር ባለበት ዘመን የንጋት ኮከብ ሆና እመቤታችን ቅድስት ድንግል ማርያም የተገኘችበት ታላቅ ቀን ነው። ዛሬ የምናወራው ስለ አንድ ተራራ ነው። ስለ ጽድቅ ተራራ፣ ስለ ዝግባዎቹ ሀገር፣ ስለ ድንግል ማርያም የትውልድ ምስጢር። እኔ ዛሬ የምገኘው ይህ ታሪክ በተፈጸመበት የቅድስት ሐናና የኢያቄም ጸሎት ምላሽ ባገኘበት በሊባኖስ ተራራ ስር ነው። እስከ ቪዲዮ ፍጻሜ አብራችሁ እንድትቆዩ በትህትና እየጠየቅኩኝ ቪዲዮን ላይክ በማድረግ እንድትጀምሩ በድጋሚ እጠይቃችኋለሁ። ሙሽራዬ ሆይ ከሊባኖስ ከኔ ጋር ነይ፣ ከሊባኖስ ከኔ ጋር ነይ፣ ከአማና ራስ ከሳኔር ከኤርሞን ራስ ከአንበሶቹ መኖሪያ ከነብሮቹም ተራራ ተመልከቺ። መኃልየ ዘሰሎሞን ምዕራፍ 4 ቁጥር 8 ላይ። ይህ ጠቢቡ ሰለሞን አንደበት የተናገረ ቃል ዝም ብሎ የግጥም ቤት መዝጊያ አይደለም። ቤተ ክርስቲያናችን ይህንን ቃል ስትተረጉሞ ሙሽራ የተባለችው ቅድስት ድንግል ማርያም ናት። ከሊባኖስ ነይ የተባለችው የልደቷና የክብሯ ምስጢር ከዚህ ቅዱስ ተራራ ጋር የተቆራኘ ስለሆነ ነው። ሊባኖስ በመጽሐፍ ቅዱስ ውስጥ የቅድስና፣ የጽናት፣ የውበት ምሳሌ ነው። ዝግባዎቿ እንደማይረግፍ እመቤታችንም በድንግልናዋ ጸንታ ለዓለም መድኃኒት የምታስገኝ መሆኗን ቀድሞ በምሳሌ ተናግሮት ነበረ። ታሪኩ እንዲህ ነው። ቅዱስ ኢያቄምና ቅድስት ሐና በእግዚአብሔር ፊት ቅዱሳን ነበሩ። ነገር ግን ልጅ አልነበራቸውም። በዘመኑ ልጅ የሌለው ሰው እንደ ኃጢአተኛ ይቆጠር ነበር። መባቸውንም ይዘው ወደ ቤተ መቅደስ ቢሄዱም ልጅ ያላችሁም ተብለው ተንቀው ልባቸው በሐዘን ተሰብሮም ነበረ። ነገር ግን ተስፋ አልቆረጡምና መጻሕፍቶቻችን እንደሚነግሩን እነዚህ ቅዱሳን ወላጆች ወደ ሊባኖስ ተራራ ወጡ። በዚያም ለ7 ቀናት በሱባኤ በለቅሶና በመጽዋዕት ወደ ፈጣሪ ጮሁ። እናም ይህ ብላ ተሳለች። አምላኬ ሆይ ወንድ ልጅን ብትሰጠኝ ለቤተ መቅደስ አገልጋይ ይሁን፣ ሴት ልጅንም ብትሰጠኝ አገልጋይ ትሁን አለች። የልመናቸው መዓዛ እንደ ሊባኖስ ዝግባ ሽታ ወደ ሰማይ ወጣ። መላእክትም የምስራቹን ይዘው መጡ። ግንቦት 1 ቀን ከቅድስት ሐና ማኅፀን የሰማይን የምድር ንግሥት የአምላክ እናት የምትሆን ማርያም ተወለደች። ያን ዕለት የሊባኖስ ተራሮች በደስታ ዘመሩ፣ ወፎችም አቀነቀኑ። ምክንያቱም የአዳም መድኃኒት የምትሆን እናት ተገኝታለችና። ዛሬ እኔ በዚህ በተቀደሰ ምድር ላይ ሆኜ ይህንን ታሪክ ሳስበው የሚሰማኝ ስሜት የተለየ ነው። አሁን በፊት ለፊት የምትመለከቱት በምስሉ ላይ የማሳያችሁ የሐሪሳ ማርያም ተራራ ላይ የሚገኝ ግዙፍ ነጭ ሐውልት የሊባኖስ እመቤት በመባል ይታወቃል። ይህ ቦታ ዛሬ የአንድ እምነት ተከታዮች ብቻ ስፍራ አይደለም። ወደዚህ ተራራ ስትወጡ የሚገርማችሁ ነገር የኦርቶዶክስ ተዋሕዶ አማንያን ብቻ ሳይሆኑ የካቶሊክ፣ የማርያና እንዲሁም የእስልምና እምነት ተከታዮች ሳይቀሩ በክብር ሲመላለሱ ታያላችሁ። ሙስሊሞች ሲተርቱ ማርያም እያሉ በቁርአን ውስጥም የተጠቀሰው ክብሯን እያሰቡ ይሳለሟታል። የሊባኖስ ሕዝብም ምንም እንኳን በሃይማኖቱ ቢለያይም በማርያም ፍቅር ላይ ግን አንድ ነው። ይህ ተራራ ዛሬም ድረስ ምልጃ ነው። ስደተኛው የሚጽናናበት፣ የታመሙ የሚፈወስበት፣ እንደ ሐና ኢያቄም ልጅ ያጡ እናቶች ተስፋ የሚያደርጉበት ስፍራ ነው። እኔም በዚች ቅዱስ ምድር ላይ ሆኜ ለሀገሬ ሰላም፣ ለእናንተ ደግሞ የድንግል ማርያምን በረከት እመኛለሁ። ግንቦት 1 ስናከብር እናታችን የተወለደችበትን ዕለት ብቻ ሳይሆን የተስፋችን መጀመሪያ እያሰብን ነው። ከሊባኖስ የወጣችው ፀሐይ ዛሬም በልባችን እንድትበራ ጸሎታችን ነው። አንዳንዶች ለምን ሊባኖስ ተባለ፣ ለምን ቤተ ሳይዳ አልተባለም ብለው ይጠይቃሉ። ይሁንና ለእኛ ግን እውነቱ በአባቶቻችን ትውፊት ውስጥም አለ። መጽሐፍ ቅዱስ ከሊባኖስ ነይ እያለ ይመሰክራል። ቦታው የትም ይሁን የት ድንግል ማርያም ግን ግንቦት 1 ቀን ተወልዳ የሰው ልጅ ታሪክን ቀይራለች። በስደት ላለን፣ በሀገር ውስጥም ላላችሁ፣ በጭንቅ ላላችሁ ሁሉ ድንግል ማርያም ልደት የደስታና የፈውስ ይሁንላችሁ።
ይህን ቪዲዮ ከወደዳችሁት ላይክ፣ ሰብስክራይብ በማድረግ እንዲሁም ሼር በማድረግ ለሌሎች በማጋራት የልደቷን በረከት አብረን እንካፈላለን። ስለተከታተላችሁኝ ከልብ አመሰግናለሁ። የእመቤታችን ምልጃና ጸሎት ከሁላችሁ ጋር ይሁን እያልኩኝ በዛሬው ቪዲዮ በዚህ አቋጫለሁ። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን። አሜን።